ሰላም ጤና ይስጥልኝ እህት ወንድሞቼ እንዴት አላችሁ? ትናንት ሕክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ አስባችሁ ሁላችሁንም እየጠየቃችሁ የነበርና በእውነቱ እጅግ አድርጌ ከልብ አመሰግናለሁ። ያው ይህ ህመም ከጀመረኝ ኦሬዲ ትንሽ ቆይቷል፣ ግን ያው የሥራ ጫና ይሆናል በማለት በቤት ውስጥ በሚደረግ ትሪትመንት ነበር ቀለል አድርጌ ሳየው የነበረው። ያው ብዙዎቻችን እንግዲህ ደህና እንመስላለን ከላይ አንዳንድ ጊዜ በውስጣችን ግን ብዙ የሚያሳምሙን ጉዳዮች ይኖራሉና ከጊዜ በኋላ ግን ያው ህመሙ እየጨመረ ሄደና ከስራ እስከ ማስተጓጎል አይነት ድረስ ደረሰ ማለት ነውና አሁን ፈጣሪ ይመስገን ያው ህክምናዬን እየተከታተልኩ ነው። ያው እንደምታዩት ፊዚዮቴራፒ እየተከታተልኩ ነው። እንግዲህ በጣም በርካታ እህት ወንድሞቼ እኔ ምንም ቃላት የለኝም፣ ብዙ ነገር ጠይቃችሁኛል። ምን እናግዝ፣ ምን እንተባበር። በእውነቱ እኔ በዚህ ሰዓት ምንም ነገር አያስፈልገኝም። ከናንተ የሚያስፈልገኝ ጸሎትና ዱዓችሁ ብቻ ነው። ከዛ ውጭ ሌላ ምንም የሚያስፈልገኝ ነገር የለም። እግዚአብሔር ይመስገን ህክምናውን ፊዚዮቴራፒውን እየተከታተልኩ ነው በደንብ። ሁሉም ነገር መልካም ይሆናል። እስከዛሬ በሳቅ የሸፈነው ህመም ከዚህ በኋላም እየሳቅን እናሸንፈዋለን። ብረት ነኝ ስል ኖሬ ሸክላ ሆንኩ እንደገና ስብርብር እንክትክት ጊዜ ሁን ያለኝን በምኔ ልመክት ብቻ ግን አለው ለመለክት